አንድ ቦታ ላይ 8 ዝንጀሮ ይመርጡና እንደዚህ ባለ ሰፋ ባለ አዳራሽ ውስጥ ያስገባሉ። እነዚያ 8 ዝንጀሮዎች ለምርምር ነው የገቡት። በአንደኛው ጫፍ ላይ ሙዝ ያንጠለጥሉና የሚበላ ቀይ ሙዝ ያንጠለጥሉና ለመወጣጫ የሚሆን መሰላል ያበጃሉ። ዝንጀሮዎቹ ወደ ቤት ከገቡ በኋላ የመጀመሪያው ነገር መቀመጫቸውን ማስተካከል ነው። ከዚያ ቀና ሲሉ ሙዝ ያያሉ። ወደ ሙዙ ለመውጣት የሚያስችል መሰላል ደግሞ እንዳለ ያያሉ። እና አንደኛው ዝንጀሮ ቀድሞ የነቃው ወደ መሰላሉ ጉዞ አድርጎ ታች ገና መሰላሉን ሲረግጥ ከፍተኛ የሆነ የበረዶ ዝናብ ቤት ውስጥ ይፈሳል። ደንግጦ ይመለሳል፣ ይረጋጋል፣ ይቆያል። ደግሞ መሰላሉን ድጋሚ ሲሞክር ያ የበረዶ ዝናብ ይዘንባል። በተደጋጋሚ ከነሱ መካከል አንዳንድ ዝንጀሮዎች ወደ መሰላሉ ሲጠጉ የሚዘንብባቸውን ቅዝቃዜና በረዶ ያስተዋሉ ዝንጀሮዎች ገና ወደ መሰላሉ መሄድ ሲያስብ እየደበደቡ ያስቀራሉ። ከረገጠው ሙዙ ጋር ሳይደርስ በረዶ እንደሚዘንብባቸው አይተውታል ተደጋጋሚ። ከተወሰነ ቀን በኋላ እነዚያ 8 ዝንጀሮዎች መሞከር አቆሙ። በዚሁ ልምምድ ሳይንቲስቶቹ ያን ካዩ በኋላ ከ8ቱ አንደኛውን አወጡትና አዲስ ዝንጀሮ አስገቡ። 7ቱ ነበር፣ አንደኛው አዲስ። ያ አዲስ የነበረውን ነገር አያውቅም። ሙከራ ሲያደርግ በረዶ ጋር ሳይደርሱ ገና ሲሄድ 7ቱ ደብድበው ያስቆሙታል። መጀመሪያ የነበረው በረዶውን 8ቱም አይተውታል፣ ችግሩን አይተውታል። አሁን የገባው ግን ለምን እንደሚደበደብ አያውቅም። ልክ ሲጠጋ ደብድበው ያስቆሙታል። አቆመ ሙከራውን ቢኮዝ ሲሞክር ስለሚደበደብ። ቀጠሉና ከነበረው አሁንም አንድ አውጥተው አንድ አመጡ፣ ሌላ አዲስ። አሁን ደግሞ ቀደም የነበሩት 6ቶቹ በረዶ የዘነበባቸው አንድ ደግሞ ሳይዘንብበት የተደበደበው 7 እና አዲሱ ናቸው ያሉት 8 በጥቅሉ። ይሄ አዲሱ ሲሄድ 7ቱም የነበሩቱ 6ቱ ያዩት አንደኛው ያላየው 7ቱ ደብድበው ያስቆሙታል። ቆይተው ደግሞ አንደኛውን አውጥተው 3ኛ አስገቡ። 3 አዲስ 5 ነባር ማለት ነው። 5 ነባሮቹ በረዶ ያዩ ናቸው፣ 3ቱ አላዩ። ለገባውን ሰውዬ 2 አዲስና 5 ነባሮቹ ደብድበው ያስቆሙታል። እንዲህ እያደረጉ ቀድሞ ያስገቧቸው 8ቱን አውጥተው 8 አዳዲስ ዝንጀሮዎች ገቡ። 8ቱም አንዱ ሲሞክር እየደበደቡ ያስቆማሉ። ለምን እንደሚያስቆሙ ግን አያውቁት። ቀድሞ የነበሩት ሲሞክሩ በረዶውን ስላዩ ነው ያቆሙት። እነዚህኞቹ ግን ሲሞክሩ ተደብድበው ነው ያቆሙት እንጂ ማአቱን አይተው አይደለም። ኤግዛክትሊ ጋሽ ግርማ እንዳሉት ብዙዎቻችሁ ስለ ኢንፍሌሽንም ስለ ሰላምም ስለ ችግር